ወንዶች ከማርስ ሴቶች ከቬነስ ናቸው። እንዴት መግባባት ይችላሉ? ምርጥ የፍቅር ሳይኮሎጂ መጽሐፍ። ትርጉም በአበባየሁ ቤዛነህ። መግቢያ። ሕፃኗ ልጃችን ሎረን ከተወለደች ከሳምንት በኋላ እኔና ባለቤቴ ቦኒ በጣም ደክመን ነበር። በእያንዳንዱ ሌሊት ሎረን ከእንቅልፍ ትቀሰቅሰናለች። ቦኒ በወሊድ ጊዜ በጣም ተጎድታ ስለነበር የህመም ማስታገሻ መድኃኒት ሁል ጊዜ ትወስዳለች። ምንም አታወራም ነበር ማለት ይቻላል። ለ5 ቀናት ያህል እሷን ለመርዳት ከቤት ካሳለፍኩ በኋላ ወደ ስራ ገባው። እኔ ለስራ ወጥቼ ሳለው የህመም ማስታገሻ መድኃኒት አለቀባት። እናም ወደ ቢሮዬ ከመደወል ይልቅ እሷን ሊጠይቅ የመጣውን ወንድሜን እንዲገዛላት ትልከዋለች። ወንድሜ ግን መድኃኒቱን ይዞ አልተመለሰም። እናም ቀኑን ሙሉ በህመም እየተሰቃየችና ህፃኗን እየተንከባከበች አሳለፈች። እኔ ቀኑን ሙሉ በስቃይ እንዳሳለፈች አላውቅም ነበር። ከቤት ስደርስ በጣም ብስጭትጭት ብላለች። እኔ በእኔ እንደተበሳጨችና እኔን እየወቀሰች ያለች መስሎኝ ነበር። መድኃኒት አለቀብኝ፣ ቀኑን በሙሉ በህመም ስቃይ ነው የዋልኩት አለችኝ እና አልጋ ውስጥ እጥፍጥፍ ብዬ ሳስታውስህ ነው የዋልኩት አለችኝ። እኔም ራሴን ለመከላከል ለምን አልደወልሽም አልኩ። ለወንድምህ ነግሬው ነበር። ምን እንዳደርግ ነው የሚጠበቅብኝ? መሄድ አልችል። እንደ ተረሳ ዕቃ እንደተቆጠርኩ ያህል ነው የተሰማኝ። በዚህ ሰዓት ብልጭ አለብኝ፣ ተናደድኩ። ለምን አልደወልሽልኝም የሚለው ነገር ነው በጣም ያናደደኝ። መታመሟን ሳላውቅ እንዴት እኔን ትወቅሰኛለች ብዬ ተናደድኩ። ትንሽ ከተጨቃጨቅም በኋላ ልወጣ ወደ በሩ አመራሁ። በጣም ደክሞኝና የሚበቃኝን ያህል ሰምቼ ነበር። ሁለታችንም ትዕግስታችን አልቆ ነበር። ከዚያ በኋላ ነበር ህይወቴን ሊቀይር የቻለ ነገር የሰማሁት። እባክህ ቁም፣ ጥለኸኝ አትሂድ። አሁን ከምንም በላይ ታስፈልገኛለህ። እያመመኝ ነው። ለ6 ቀናት ያህል እንቅልፍ አልተኛሁምና እባክህ አድምጠኝ አለች ቦኒ። እኔም ለጊዜው ለማዳመጥ ቆም አልኩ። ጆኒ ግሬይ፣ አንተ የመከራ ቀን ወዳጅ አይደለህም። በጣም ጣፋጭ አፍቃሪ ሳለች ቦኒን ተወዳት ነበር። አለሁልሽም ትላት ነበር። ነገር ግን እንዲያ መሆን ሲሳነኝ ጥለኸኝ ልትሄድ ነው አለች። ከዚያም መናገሯን አቆመች። አይኖቿ በእንባ ተሞሉ። ከዚያም እንዲህ አለች፣ በአሁን ሰዓት እኔ በህመም ላይ ነኝ። አሁን ምንም የምሰጥህ ነገር የለኝም። አሁን ከምንም በላይ ታስፈልገኛለህ። እባክህ ወዲህ ና እና ቀፈኝ። ምንም ማለት አይጠበቅብህም። መለስ ብዬ አቀፍኳት። እቅፎቼ ውስጥ ሆና አነባች። ለጥቂት ደቂቃዎች ጥያት ስላልሄድኩ አመሰገነችኝ። ከዚያም በእቅፌ ውስጥ መቆየት እንደምትፈልግ ነገረችኝ። በዚያች ቅጽበት እውነተኛውንና በጥቅም ላይ ያልተመሰረተውን ፍቅር ማወቅ ጀመርኩ። ሁሌም ራሴን አፍቃሪ ሰው አድርጌ ነበር የማየው። ነገር ግን እሷ ልክ ነበረች። የመከራ ቀን የምሸሽ ወዳጅ ነበርኩ። ደስተኛና ጤነኛ በሆነች ጊዜ እኔም እወዳት ነበር። ነገር ግን መከፋትና መበሳጨት ስትጀምር ተወቃሽ ያደረገችኝ መስሎኝ መከራከርና መራቅ ጀመርኩ። በዚያሽ ቀን ለመጀመሪያ ጊዜ ጥያት አልሄድኩም ነበር። እዚያው ቆየሁ። በመቆየቴም ደስ አለኝ። በጣም ስትፈልገኝ እዚያው ተገኘውላት። እናም ይህ እንደ እውነተኛ ፍቅር ተሰማኝ። ሌላን ሰው መንከባከብ ደስ ያሰኛል። በፍቅራችን ማመን። በመከራ ቀን አለው ማለት ጀመርኩ። እሷን እንዴት እንደምረዳት መንገዱን ስታሳየኝ
ምን ያህል ቀላል ነገር እንደሆነ በማወቄ ተደነቅኩ። እንዴት ይህን ማወቅ ተሳነኝ? የፈለገችው ተጠግቼ እንዳቅፋት ብቻ ነው። አንድ ሌላ ሴት በመካከላችን ብትኖር ኖሮ ደመነፍሷ ቦኒ ምን እንደፈለገች ይነግራት ነበር። ነገር ግን እኔ እንደ ወንድ እሷን መዳሰስ፣ ማቀፍና ማዳመጥ ይህን ያህል ጠቃሚ መሆኑን አላውቅም ነበር። ይህን ልዩነት በማወቅ ከሚስቴ ጋር አዲስ የመግባቢያ መንገድ ጀመርኩ። እንዲህ በቀላሉ ልዩነታችንን መፍታት እንደምንችል አላወቅንም ነበር። ባለፉት የመከራ ጊዜያት አፍቃሪ መሆኔን ቀርቶ ግዴለሽ ሆኛለሁ፣ ምክንያቱም ሌላ ምን ማድረግ እንደምችል አላውቅም ነበር። በዚህ የተነሳ የመጀመሪያው የትዳር ጊዜ በጣም የሚያቆስልና ከባድ ነበር። ይቺ ከቦኒ ጋር የተፈጠረች አጋጣሚ ይህ ነገር መልክ ባለው ነገር ቀይረዋለች። ይቺ አጋጣሚ ከዚያ ጀምሮ ለ7 ዓመታት ወንዶች ሴቶችን ስለመረዳት ላደረግኩት ምርምር ፍንጭ ሰጥታኛለች። ሕይወቴ ትግል መሆን እንደሌለበት ለማወቅ ችያለሁ። ልዩነታችንን በማሻሻል እርስ በእርስ ረግተን መኖር ጀምረናል። ልዩነታችንን በመፈለግና ለይቶ በማወቅ ግንኙነታችንን ለማሻሻል አዲስ መንገድ አግኝተናል። ስለ ግንኙነታችን ወላጆቻችንን ያላወቁትንና ያላስተማሩንን ነገር ለማወቅ በቅተናል። ይህ እኛ ያገኘነው ነገር ምክር ወደው ለሚመጡ ሰዎች ላካፍላቸው፣ ግንኙነታቸው መታደስ ይጀምራል። ምንም እንኳን ፍቅራቸው ጋብቻቸውን ሊጠብቀው ቢችልም ስለ ተቃራኒ ጾታ በጥልቀት ካለመረዳታቸው የተነሳ ለፍቺ ሊበቁ ይችሉ ነበር። ለ9 ዓመታት ያህል ሱዛን እና ጂም በትዳር ኖረዋል። እንደ ማንኛውም አዲስ ተጋቢ ትዳራቸውን በፍቅር ነበር የጀመሩት። ነገር ግን ለዓመታት በተደረገ ጭቅጭቅና መቀያየም ትዕግስታቸው አልቆ ሊፋቱ ወሰኑ። ከመፋታታቸው በፊት ግን በእኔ የተዘጋጀውን ስለ ግንኙነት ትምህርት ተከታተሉ። ግንኙነታችንን ጤናማ ለማድረግ በጣም ጥረናል። ሁለታችንም የሁለት ዓለም ሰዎች ነን አለች ሱዛን። በትምህርቱም ሂደት ልዩነታቸው ጤናማ ከመሆኑ ባሻገር የሚጠበቅ መሆኑን ማወቃቸው አስደንቋቸው ነበር። ሌሎች የትዳር ጥምሮችም እንዲህ አይነት ነገር ውስጥ ማለፋቸው ማወቃቸው በጣም አስደንቋቸው ነበር። በሁለቱ ቀናት ውስጥ ሱዛን እና ጂም ስለ ሴትና ወንድ ግንኙነት ልዩነት እውቀት አገኙ። እንደገና በፍቅር ወደቁ። ግንኙነታቸውን በሚደነቅ ሁኔታ ተቀየረ። ከፍቺ ይልቅ ሕይወታቸው በጋራ በመተጋገዝ ሊያሳልፉ ወሰኑ። ጂም እንዲህ አለ። ስለ ልዩነታችን የተሰጠኝ መረጃ ሚስቴን እንደገና ወደ እኔ አድርጓታል። ይህ ለእኔ ታላቅ ስጦታ ነው። እንደገና ፍቅራችንን ተመልሷል። ከ6 ዓመታት በኋላ ቤተሰባቸው እንዲጎበኝ ሲጋብዙኝ ፍቅራቸው እንዳለ መሆኑን ለማወቅ ችያለሁ። እስከዚያ ጊዜ ድረስ እንዲጋቡና አብረው እንዲኖሩ ስለረዳኋቸው ያመሰግኑኝ ነበር። ምንም እንኳን እያንዳንዱ ሰው ሴቶች እና ወንዶች ልዩነት እንዳላቸው ቢስማማም ልዩነታቸው ግን እስከ አሁን ግልጽ አይደለም። ብዙ መጻሕፍት ትርጉም ሊሰጡት ሞክረዋል። በዚህ ረገድ መሻሻል ቢኖርም ቅሉ ብዙ መጻሕፍት ስለ ተቃራኒ ጾታ ያለውን ያለመተማመንና ቅሬታ የበለጠ ኃይል ሰጥተውታል። አንዱ ጾታ በሌላው ተጎጂ እንደሆነ ተደርጎ ነው የሚገመተው። ስለዚህ ጤናማ የሆነ የሁለቱን ጾታዎች ልዩነት መረዳት የሚቻልበት ትክክለኛ መንገድ ማወቅ ያስፈልጋል። ግንኙነትን ለማሻሻል በሁለቱ መካከል ያለው ልዩነት ማወቅ አስፈላጊ ነው። ይህ ደግሞ የራስን ዝናና ክብር በመጀመር ለመተማመን፣ ኃላፊነት ለመውሰድ፣ ለመተባበር፣ ፍቅርን ለመጨመር ፍንጭ ይሰጣል። በዚህ ጉዳይ ከ25,000 ለሚበልጡ
የትምህርት ታዳሚዎች ግልጽ ትርጉም ልሰጥ ችያለሁ። ይህንን ልዩነት ባወቅ ቁጥር ያለመተማመኑንና የቅሬታው መሰረት ሲናድ ታየዋለህ። ይቅር ማለት፣ ፍቅር ተቀብሎ መስጠት እና መደጋገፍ ልብን የማዘጋጀት ውጤቶች ናቸው። በዚህ መሰረት ከዚህ መጽሐፍ ሀሳብን በመውሰድ ፍቅርን ከተቃራኒ ጾታ ጋር መቀጠል እንደምትችሉ ተስፋ አለኝ። እዚህ መጽሐፍ ውስጥ ያሉ መርሆች በሙሉ የተፈተኑና የተሞከሩ ናቸው። ከ25,000 ለትምህርት ከመጡት ቢያንስ 90 በመቶ የሚሆኑት በዚች መጽሐፍ ውስጥ ራሳቸውን አግኝተዋል። ይህን መጽሐፍ ስታነብ ራስህን በመነቅነቅ አዎ ይሄ ሰውዬ ስለ እኔ ነው እያወራ ያለው ካልክ ብቻህን አለመሆንህን እወቅ። ሌሎች በዚች መጽሐፍ እንደተጠቀሙት አንተም መጠቀም ትችላለህ። ወንዶች ከማርስ ሴቶች ከቬነስ የምትለው መጽሐፍ ይህቺ በሁለት ጾታዎች መካከል ያለውን የግንኙነት ውጥረት ትቀንሰዋለች። ልዩነታቸውን በዝርዝር በማሳየትም ፍቅርን ትጨምራለች። ከዚህም ተግባራዊ የሆኑ እንዴት ተስፋ መቁረጥና ቅሬታን መቀነስ እንደሚቻል እና ደስታ እና መተሳሰብን መፍጠር እንደሚቻል መንገድ ታመለክታለች። የሁለቱ ግንኙነት ትግል መሆን የለበትም። መግባባት ሳንችል ብንቀር ነው ቂም፣ ውጥረትና ግጭት የሚፈጠረው። ይሁን እንጂ አብዛኞቹ አብረው እየኖሩ ባላቸው ግንኙነት አይደሰቱም። እርግጥ የትዳር ጓደኛቸው ይወዳቸዋል፣ ግን ውጥረት ሲኖር ያንን ለማርገብ ምን ማድረግ እንዳለባቸው አያውቁም። ስለ ሁለቱ ጾታዎች ልዩነቶች በማወቅ በመቀራረብ፣ በመደማመጥና በመተጋገዝ ግንኙነትን ማሻሻል እንደሚቻል ትማራለህ። ይህችን መጽሐፍ ብታነብ ያለዚህ መጽሐፍ ሰዎች እንዴት ግንኙነታቸውን መቀጠል እንደሚችሉ ይገርምህ ይሆናል። ወንዶች ከማርስ ሴቶች ከቬነስ የምትለው መጽሐፍ በዘመናችን ሰዎች እንዴት መዋደድ እንደሚችሉ መረጃ የምትሰጥ መሳሪያ ነች። በማንኛውም የህይወት መስክ ውስጥ እንዴት ወንዶችና ሴቶች እንደሚለያዩ ትገልጻለች። ሁለቱ በተለያየ መንገድ ከመግባባታቸውን ባሻገር የሚያስቡበት፣ የሚያፈቅሩበት፣ ነገሮችን የሚፈልጉበትና የሚረዱበት መንገድ በጣም ይለያያል። ከተለያየ ፕላኔት የመጡ የተለያየ ቋንቋ የሚናገሩና የተለያየ ነገር የሚፈልጉ ነው የሚመስለው። የተቃራኒ ጾታን ግንኙነት ለመረዳትና በመሃል የሚፈጠረውን አለመግባባት ለማስወገድ ልዩነቶችን ማወቅ በጣም ይረዳል። ያለመግባባት ያኔ በቀላሉ ሊወገድ ይችላል። ልክ ያልሆነ ግምቶችም በቀላሉ ይወገዳሉ፣ ይስተካከላሉ። የትዳር አጋርሽ ከሌላ ፕላኔት መሆኑንና መሆኗን ስትረጂ በመረጋጋት ልዩነቶችን ከመደራደርና ለመቀየር ከመሞከር ይልቅ መተባበርን ትጀምሪያለሽ። በጣም ጠቃሚው ነገር ይህችን መጽሐፍ ካነበብክ ከልዩነቶች ለሚነሱ ችግሮች በቀላሉ መፍትሄ ማምጫ ዘዴዎችን ትማራለህ። ይህቺ መጽሐፍ የስነ ልቦና ልዩነቶች ጥናት አይደለችም፣ ይልቅ ፍቅር የተሞላበት ግንኙነት ለመመስረት ጠቃሚ መረጃ መሳሪያ ነች። የዚህ መርህ እውነታነት ራሱን ከማስረዳቱም ባሻገር ራስህ በህይወት እና በስሜት ህዋሶች የምትረዳው ነው። በብዛት የምታውቀውን ብዙ ነገር እዚህ ውስጥ ያሉ ምሳሌዎች ባጭሩ ይገልጹልሃል። እናም ራስን ከመፈለግና ራስን በግንኙነት ከማጣት ይጠብቁሃል። እዚህ ለተገለጹት የግንኙነት ማደሻ መንገዶች ሰዎች መልስ ሲሰጡ እንዲህ ይላሉ። እኔ በቃ ልክ እንዲህ ነኝ፣ ትከታተለኛለህ፣ ከእንዲህ ችግር እንዳለብኝ አይሰማኝም። ሴቶች ደግሞ እንዲህ ይላሉ። በመጨረሻ ባሌ እኔን ማድመጥ ጀመረ፣ ከእንግዲህ እንዲያከብረኝ መዋጋት የለብኝም። ልዩነታችንን ስትነግረን ባሌ እኔን መረዳት ጀመረ። አመሰግናለሁ።
ይህ በብዙ ሺህ ከሚቆጠሩት አስተያየቶች አንዱ ነው። ሰዎች ወንዶች ከማርስ ሴቶች ከቬነስ መሆናቸውን ከተማሩ በኋላ የሰጡት ማለት ነው። የዚህ ትምህርት ውጤት በጣም አዲስ ግኝት ከመሆኑም በላይ በጣም ዘላቂ ነው። በእርግጠኝነት ጤናማ ግንኙነት ለመመስረት የሚደረገው ጉዞ አንዳንዴ አለታማ ሊሆን ይችላል። ችግሮች አይቀሬ ናቸው። እነዚህ ችግሮች ግን የጥላቻና የመለያየት ምንጭ ሊሆኑ ወይም የጠለቀ መውደድ፣ ፍቅር፣ መተሳሰብ፣ መተማመን መመስረቻ አጋጣሚ ሊሆኑ ይችላሉ። እዚህ መጽሐፍ ውስጥ የተገለጹት መፍትሄዎች ወዲያው ችግሩን የሚያስወግዱ አይደሉም። ይልቁንስ በሕይወት ውስጥ የሚፈጠሩ ችግሮች መፍትሄ የመፈለጊያ ሌላ መንገድ የሚያሳዩ እንጂ። በዚህ አዲስ እውቀት ለትዳር ጓደኛሽ የሚገባውንና የሚያስፈልገውን ፍቅርና እርዳታ ልትሰጪ የምትችይበት መንገድ ነው። ከሰዎች ልማድ የተወሰዱ ለሁሉም ሴትና ወንድ የሚሆኑ ነገሮችን ለማሳየት እሞክራለሁ። አንዱ አስተያየት ከሌላው የተሻለ ሆኖ ልታገኘው ትችላለህ። ደግሞም እኮ እኛ በጣም ልዩ የሆኑ ሰዎችን እና የተለያየ የህይወት ልምድ ያለን ሰዎች ነን። አንዳንዴ ሳስተምር ጥንዶች ይመጡና የመፍትሄ ሀሳብህን ሞክረን ነው ነበር ይሉኛል። ግን የወንዱን ሴቷ የሴቷን ወንዱ ወስደው ነው። ይህንን እኔ ቦታ መቀየር እለዋለሁ። እንዲህ አይነት ነገር ማለትም ሚናህን ሳታውቅ ቀርተህ ከሆነ ምንም ችግር እንደሌለው ልነግርህ እፈልጋለሁ የምለው ነገር እዚህ መጽሐፍ ውስጥ የተገለጸውን እንድናገር በህይወትህ መተርጎም ካቃተ ተወውና ትርጉም የሚሰጥህን ሞክር። ብዙ ወንዶች አፍቃሪና ተንከባካቢ ለመሆን የወንድነት ባህሪያቸውን መተው አለባቸው። በተመሳሳይ መንገድ ሴቶችም ህይወታቸውን ለማሸነፍ በሚሰሩት ስራ እያንዳንዱ የሴትነት መገለጫ ባህሪያቸውን መተው ይኖርባቸዋል። እንዲህ ከሆነ ነገሩ እዚህ መጽሐፍ ውስጥ የተገለጹት የመፍትሄ ሀሳቦች፣ ፍቃዶችና ዘዴዎች መተሳሰብን ከመፍጠራቸው ባሻገር የሴትነት ወይም የወንድነት ባህሪ ሚዛናዊ ማድረግ ይቻላል። በዚህ መጽሐፍ ውስጥ ለምን በሴቶችና በወንዶች ልዩነት ጥያቄ ላይ በቀጥታ አላተኮርኩም? ለዚህ በጣም ውስብስብ ጥያቄ ብዙ መልሶች አሉ። ከተፈጥሮ ልዩነት፣ ከቤተሰብ ተጽዕኖ ልዩነት፣ ከትምህርት እና ከባህል፣ ከህብረተሰብ፣ ከታሪክ አንጻር መልስ ሊሰጠው ይችላል። እነኚህ ጥያቄዎች ከተቃራኒ ጾታ ጋር ሰላም ማድረግ በሚለው ስር በዝርዝር አያቸዋለሁ። እዚህ መጽሐፍ ውስጥ ያሉ መፍትሄዎች ወዲያው ልታገኛቸው የምትችል ቢሆንም ይቺ መጽሐፍ በጣም ችግር ላለበት ግንኙነት የሐኪም እርዳታና የባለሙያ ምክርና ሕክምናን የምትተካ አይደለችም። በፈተና ጊዜያት በጣም ጤነኛ ሰዎች እንኳን ምክርና ሕክምና ያስፈልጋቸዋል። እኔ በሕክምና ለጋብቻ የሚሰጡ የባለሙያ ምክሮች እና 12ቱ የተበላሸ ግንኙነት ለማደስ የሚረዱ እርምጃዎች በጣም ቀስ ብለውና በመጨረሻ መፍትሄ እንደሚሰጡ አምናለሁ። ነገር ግን ብዙ ሰዎች ለዘመናት ከሞከሩት ሕክምና እኔ የሰጠሁት ወይም የገለጽኩት እንደጠቀማቸው ደጋግሜ ሰምቻለሁ። እኔ በግሌ ግን መጀመሪያ የሚሰጠውን ሕክምና ያገኘ የኔን የመፍትሄ ሀሳብ ለመሞከር የመሰረት ድንጋይ አኑሮላቸዋል ነው የምለው። የቀደመ ጊዜያችን የተበላሸ ከሆነ ከብዙ ሕክምና በኋላ ቢሆን ስለ ጤናማ ግንኙነት ቆንጆ ምልከታ ሊኖረን ይገባል። በሌላ ጎኑ ደግሞ የቀደመ ጊዜያችን በፍቅርና በመተሳሰብ የተሞላ ቢሆንም እንኳን ነገሮች ሲቀየሩ የግንኙነት መስመርን በሌላና አዲስ በሆነ ነገሮች መሞከር አስፈላጊ ነው። አዲስና ጤናማ የመቀራረብ መንገዶች መማሩ በጣም ጠቃሚ ነው። ከዚህ መጽሐፍ ማንም ሰው ሊጠቀም እንደሚችል አምናለሁ። በጣም ደስ የሚል መልስ ተሰጠኝ የምል ከሆነ ባስተማርኳቸው ጊዜያት
ወይኔ ምን ነው አንድ ሰው ይህንን ቀድሞ ነግሮኝ ቢሆን ኖሮ የሚል ነው። ፍቅርን ለማሻሻል በጣም ዘገየሁ አትበል። አዲስ መንገድ መማር ብቻ ነው ያለብህ። ሕክምና እያካሄዳችሁም ቢሆን ግንኙነትን ለማደስ እና ጤናማ ግንኙነትን ከተቃራኒ ጾታ ጋር ለመጀመር ይቺ መጽሐፍ ትጠቅማለች። ወንዶች ከማርስ ሴቶች ከቬነስ የምትለው መጽሐፍ መማር ደስታን ይፈጥራል። በጥበብና በፍቅር እንድታድጉ እመኛለሁ። ልጆቻችን የተሻለ ዓለም ማግኘት ይገባቸዋል። ጆ ግሬይ ህዳር 15 1991 ሜልቪል ካሊፎርኒያ